ውድ ሀበሻ ጣዕም ተከታታዮቻችን ሰላማችሁ ይብዛልን። ዛሬ ደግሞ በአዲስ ቪዲዮ መተናል። ዛሬ እንግዲህ ያው ጾም ነው፣ የጾም ወራት ነው። ቆንጆ ጎመን በድንች አሰራር ነው ይዤላችሁ የመጣሁት። ቀለል ያለ የሚወደድ ምግብ ነው። ጾምም ሆነ ጾም አልሆነ ማንኛውም ሰው በቤቱ የዕለት ከዕለት የአይነት ምግብ ነው ማለት ነው። እዚህ ጋር ነጭ ሽንኩርትና ዝንጅብል እኔ ባንድ ላይ ስለፈጨሁት ነው የሚያስፈልጉት ግብአቶች ማለት ነው። እዚህ ጋር ሽንኩርት አለኝ። ጎመኔን በቀደም ብዬ አጥቤ ከትፌ ስላዘጋጀሁት ነው። እዚህ ጋር ደግሞ እንደምታዩት ድንች አለ። ድንችም እንደዚህ ልጭ አዘጋጅቼ ጥቁር እንዳይሆን ውሃ ውስጥ አስቀምጬ ነው ማለት ነው። ስለዚህ ቀጥታ ወደ አሰራሩ እንገባለን። እዚህ ጋር እንግዲህ ሽንኩርቴን ልጫለሁ። አሁን ከትፈዋለሁ። ሽንኩርት ሁላችሁም እንደ አጠቃቀሙ ነው መጨመርም ትችላላችሁ፣ መቀነስም ትችላላችሁ። ሁሉም ያው እንደ ቤቱ እንደ ቤተሰቡ አይደለም የሚባለው። ስለዚህ ሽንኩርቴን እንደዚህ አድርጌ ከትፋለሁ። እዚህ ጋር እንግዲህ ከሰሌን አቀጣጥያለሁ። ዛሬ በአጋጣሚ እኛ ሰፈር መብራት የለም፣ በከሰል ነው። ብረት ድስቴን ደግሞ ይሄው አድርጌያለሁ። ከሰሉ በጣም ስለሰማ ብረት ድስቴን ዘይት አስቀምጫለሁ። ቀጥታ የከተፍኩትን ሽንኩርት ወደ ሰማው ማስገባው ማለት ነው። ትወዱታላችሁ። ቻናላችን ደግሞ አዲስ ነው ገና። አበረታቱን። ላይክ፣ ኮሜንት፣ ሰብስክራይብ ሼር በማድረግ አበረታቱን። ሽንኩርታችንን በጋራ ወይም በሰማው ዘይት ላይ እናደርግና በደንብ እናማስለዋለን። ጥፍጥ ሲል ሽንኩርታችንን ነጭ ሽንኩርታችንን እንጨምራለን። የሚያስፈልጉትን ቅደም ተከተል አሳያችኋለሁ። አበረታቱን። እንደምታዩት እኔ በከሰል ነው መስራት። በነገራችን ላይ መብራትም ኖረ አልኖረ በከሰል መስራት በጣም ነው የሚያስደስተኝ። በከሰል ስንሰራ በቃ ምግቦቻችን ቀስ ብለው ይበስላሉ እና በቃ ጣዕም ይኖራቸዋል። በቃ እኔ በጣም ያስደስተኛል እውነት ለመናገር ከኤሌክትሪክ ምድጃ በከሰል ሲሰሩት አብዛኛችሁም ያው ትወዱታላችሁ። ሽሮ ምናምን ሁሉንም ስንሰራ በከሰል እንደዚህ ቀስ ብሎ ሰዓቱን ጠብቆ ስለሚበስል ማለት ነው። ተከታተሉ ተመልካቾቼ። እዚህ እስኪ አንዳንድ ነገሮች ሽንኩርቴ እስከሚቁላላ ድንች አብዛኛውን አንዳንዶቻችን እኔም በፊት ሳላውቅ ማለት ነው ላጥ አድርገን ዝም ብለን ቁጭ እናደርገዋለን። ግን ድንቻችንን እየላጥን ቶሎ ወዲያውኑ ጥብ አድርገን እየከተፈን ወደ ውሃው ውስጥ ስናስቀምጠው በቃ ነጭነቱን ይዞ ነው ማለት ነው ቁጭ የሚለው። አንዳንዴ ልጠን ወደ ውሃ ውስጥ ቶሎ ሳናስገባው ስንቀር ድንቹ ነጭ ቢሆንም በቃ ጥቁር በራሱ ጊዜ ጥቁር ይሆናል። ጎመናችን ደግሞ እኔ ጎመን አመጣለሁኝ አጥበውና ለተወሰነ ሰዓት ማንጠፍጠፊያ ላይ ቁጭ አደርገዋለሁ። ምክንያቱም ውሃው እንዲንጠፈጠፍ ማለት ነው። ከዛ ክትፍ አደርገውና አሁንም ለተወሰነ ሰዓት ቁጭ አደርገዋለሁ። ለምን ያጠብኩበት ውሃ ይንጠፈጠፋል። በቃ ጎመኑ ምጥጥ ይላል። ኋላ ላይ ስንሰራ በቃ የራሱ ጣዕም ይኖረዋል። ሽንኩርቱ እንግዲህ እንደምታዩት ስላለች ልትብላላች ነው። አሁን ነጭ ሽንኩርትና ይሄ ዝንጅብል በአንድ አቀላቅየው ነው ጨምረዋለሁ። እንግዲህ ቅድስ ብሏል። ሽንኩርቱ ነጭ ሽንኩርት ዝንጅብል ጨምራለሁ። አሁን ጎመኔን ነው የሚጨምረው ማለት ነው። ጎመኑ ደግሞ በደንብ ቅድስ ብሎ ብስል ሲል መጨረሻ ላይ ድንች እንጨምራለን። ምክንያቱም ጎመኑ ትንሽ መብሰልና ቅድስ ማለት
ስላለበት ድንቹ አብረን ከከተትነው ድንቹ ይቦካል ቶሎ ይበስልና መጀመሪያ ላይ ጎመኖቹ ጥብስ ካለ በኋላ ድንቹን አብረን እንጨምራለን። ያሳያችኋል። እንደዚህ ጥብስ ይላል። ውሃ ሳልጨምር ነው ጥብስ እናደርገው። እንደገና ስንከድነው ጎመኑ ውሃ ስላለ ውሃ ያመጣል ራሱ ጊዜ እንደዚህ እየከተፍኩኝ በደንብ ጎመኑ ጥብስ አደርጋለሁ። ጎመኑ በደንብ ጥብስ ሲል ከለሩን ራሱ አይለቅም ማለት ነው። አረንጓዴነቱን ይዞ ከመጨረሻው ድረስ የሚሄደው። እኔ ጎመን በጣም ነው የምወደው። ጎመን በድንች እንደምታዩት ድንችን ጨምሬያለሁ። ጎመኑ ጥብስ ብሏል። ደግሞ አብሮ ጎመኑ በድንች ጋር መብሰል ስላለበት አብሬ በደንብ አዋህደውና ከዛ ከድናለሁ። ከዛ በደንብ አብሮ ይቁላላል። ከድነዋለሁ ድስቴ ማለት ነው። እሺ ተመልካቾቻችን ጎመናችን እየደረሰ ነው። እንደዚህ ቀስ አድርገን እናማስላለን። ምክንያቱም ድንቹ እየበሰለ ስለሆነ እንዳይበሳብን ቀስ አድርገን ገልበጥ እናደርግና ከዛ የሚያስፈልጉ ቅመሞችን ልጨምር ነው ወደ መድረሱ ስለሆነ እዚህ ጋር ጨው አለ። ጨው ጨምራለሁ። እዚህ ጋር ደግሞ የተፈጨ ኮረሪማ አለ። ጣዕሙ በጣም አሪፍ ነው። እዚህ ጋር ደግሞ ከትፌ ያስቀመጥኳቸው ቃሪያዎች አሉ። ጣዕሙ ቆንጆ ስለሚያደርገው ቃሪያ ጨምራለሁ። ቀስ አድርጌ ገልበጥ ነው የማደርገው። ተመልካቾቼ እንግዲህ ጎመን በድንች በዚህ መልኩ ተጠናቋል። ወደ መጨረሻው ፓርት ደርሷል። እንደምታዩት በጣም የሚያምረው ከለሩ ራሱ ድንቹም እንዳያችሁት ነጭነቱን እንደያዘ ነው። እንግዲህ ቀምሼዋለሁ። አልቋል። በጣም አሪፍ ጣዕም ነው ያለው። በቀጣይ በተለያዩ ቪዲዮዎች ያላችሁ እመጣለሁ። እስከዛው ሰላም ሁሉን። ቻናላችንን ሰብስክራይብ፣ ሼር፣ ኮሜንት በማድረግ አበረታቱ። እናመሰግናለን።
ሰላም እንዴት ናችሁ? ውድ የሀበሻ ጣዕም ቻናል ቤተሰቦቻችን፣ እኛ ሰላም ነን ይመስገን። ዛሬ ደግሞ ለየት ባለና በአብዛኛውም ተሞክሮ የማያውቅ ነገር መተናል። ያው በየአካባቢው በየሰፈሩ ለየት ይላል። ጮርናቄም ይባላል፣ እንደገና ብስኩት ይባላል። ደግሞ በተለያየ በሌላ ሀገር ደግሞ ቆርቆር ይባላል እና ብቻ ጣፋጭ ብስኩት አሰራር የኔን ለየት የሚያደርገው ምንድነው መሰላችሁ? ዛሬ ይዤላችሁ የመጣሁት የነጭ ጤፍ ዱቄት ነው። ይሄ አንደኛው የሚባለው ነጭ ጤፍ ዱቄት ዛሬ ይዤላችሁ የመጣሁት እንግዲህ ከነጭ ጤፍ ዱቄት ብስኩት ወይም ጮርናቄ የሚባለውን ለመስራት ነው። እንግዲህ አንድ ብርጭቆ ወይም አንድ ኩባያ ዱቄት ነው የተጠቀምኩት። እንግዲህ እንዳደርጋለሁኝ። ሌላ ደግሞ እዚህ እንደምታዩት አረንጓዴ ውሃ ነው። ግን እኔ ምንድነው የተጠቀምኩት መሰላችሁ? ሰላጣውን ቅጠሉን ብቻ ወስጄ አጠብኩትና ፈጭቼ እንደ ጁስ አድርጌ አብዛኛውን ለምን ብዙ ከለሮች አሉ፣ ግን በተፈጥሮ ከለር ለምን አልሞክርም ብዬ ነው። ለየት ያለው ነገር ይሄ ነው። አንደኛ የነጭ ጤፍ ዱቄት፣ ሁለተኛ ደግሞ ይሄ የሰላጣ ውሃ እንደ ጁስ አድርጌው ነው ማለት ነው። ከዛ ምን እንጠቀማለን? ወደ ግብአቱ ትንሽ ስኳር ሳይበዛ፣ ምክንያቱም አይመረጥም። ትንሽ ስኳር ተጠቅሜያለሁ። ከዛ ትንሽ ጨው ሳይበዛ ተጠቅሜያለሁ። ከዛ እርሾ ተጠቅሜያለሁ። ከዛ ምንድነው ጥቁር አዝሙድ ወሳኝ ነው። እኔ ጥቁር አዝሙድ በዛ ሲል እወዳለሁ። እንግዲህ እንደ ፍላጎታችሁ ተጠቀሙ። ትንሽ ዘይት ሳይበዛ ዘይት ተጠቅሜያለሁ። ከዛ ይሄኛው ምንድነው ለብ አድርጌዋለሁኝ። ሞቅ ያለ ነው። እሱን ፈጭቼው ሞቅ አድርጌዋለሁ። ያው ሞቅ ያለ ውሃ እንደምንጠቀም ይሄ ውሃን የተካ ማለት ነው። ግን በተፈጥሮ ከለር እንሞክረው ብለን ነው። ከዛ አቀላቅለዋለሁ በደንብ በእጃችን ወይም በማንኪያም ሆነ ባለን ነገር እናቀላቅለዋለን። እኔ ትንሽ ዱቄት ነው የተጠቀምኩት፣ ምክንያቱም ያው ብዙ ቤተሰብ ስለሌለ ማለት ነው። ከዛ እንደዚህ ካቀላቀልኩት በኋላ በዚህኛው አቦካዋለሁ። እንግዲህ ከለሩን ይቀይርልናል ማለት ነው። እሺ ተመልካቾች፣ እንግዲህ በደንብ መቦካት አለበት። ጤፍ ያው ተፈጥሮም ትንሽ ስለሚል ማለት ነው። እንደ ነጩ ዱቄት ጥብቅ አይነት መያዝ አለበት። ያ ደግሞ የሚሆነው ኋላ ላይ በዘይት ስንጠብሰው እንዳይ ጥብቅ እንድትል ማለት ነው። እንዳይፈረፈር በደንብ አሽቸዋለሁ። እንግዲህ ከለሩም እንደምታዩት አረንጓዴ ሆኗል። እንግዲህ በዚህ መልኩ አብክተናል ማለት ነው። ከዛ ይሄ ኮፊ ሲል እንመለሳለን። ውድ ቤተሰቦቼ እንደዚህ መልኩ ተናል። ከዛ ሽፍን እናደርገዋለን በጨርቅ ማለት ነው። ቶሎ ኩፍ እንዲልልን በስስ ጨርቅ ሽፍን እናደርገዋለን። እንግዲህ ኩፍ ሲል እንመለሳለን። እሺ ተመልካቾቻችን፣ እንግዲህ ጮርናቄያችን ኩፍ ብሏል። እንግዲህ እየዳመጥኩ ነው። እኔ ረጅም ብርጭቆ ነው የምዳምጠው፣ በረጅም ብርጭቆ። እናንተም እቤታችሁ ባለው ነገር ሰው ባለው ነውና እቤታችሁ ባለው ነገር በደንብ ትዳምጡትና እንደዚህ ስት ሲል ከዛም በኋላ አብረን እንጠቀልለውና ቆራርጣቸዋለን። አሁን በደንብ ተዳምጧል። ከዛ እንደዚህ አድርገን ጥቅልል እናደርገዋለን። እናንተም ቤታችሁ ባለው ነገር መዳመጥ ትችላላችሁ ማለት ነው። ከዛ እንደዚህ ይሆናል። መጀመሪያ ጫፉን መቁረጥ አለብኝ። እቺን
ታስቆርጣለች። እንግዲህ የጤፍ ጮርናቄ ከዛ እነዚህ እንደዚህ ቆረጥ እናደርጋቸዋለን። ያው ትልቅ አድርጋችሁ መቁረጥ ትችላላችሁ፣ ትንሽ አድርጋችሁ መቁረጥ ትችላላችሁ። ሁሉም ሰው እንደ የሚወደው ሳይዙ ትልቅ የሆነ ይወዳል፣ ሳይዙ ትንሽ የሆነ ይወዳል። እንደምትወዱት አድርጋችሁ መቁረጥ ትችላላችሁ። እኔ ደግሞ ትንሽ ያደረኩት ያው ዘይቱ ቀስ ብሎ እንዲያበስለው ውስጡ አንዳንዴ ጮርናቄ ስንሰራ አንዳንዴ ውስጡን መጨረሻ ላይ ስንቀምሰው የሆነ ያልበሰለ ወይም ዘይቱ ውስጡ ያልገባለት አንዳንዴ ያለና እንደሱ እንዳይሆን ተነስተነስ አድርጌ የቆረኳቸው። ምክንያቱም በቃ በደንብ እንዲበስሉ ማለት ነው። እሺ ቤተሰቦቼ እንግዲህ እንደተለመደው በከሰል ነው የምሰራው። ከሰላችን እንደዚህ ተቀጣጥሏል። ከዛ ጎድጎዳ ለመጥበሻችን አምተን እሳቱ ላይ ከሰላችን ላይ እናደርጋለን። መጥበሻችን በዚህ መልኩ ሆኗል ማለት ነው። ከዛ ዘይት አመጣና ዘይት ጨምሬ ጋም ሲል እንጠብሳለን ማለት ነው። እሺ ተመልካቾቼ እንግዲህ እኔ ደግሞ ያው ታውቃላችሁ በከሰል ነው አብዛኛውን ጊዜ መስራት የምወደው። አሁንም ከሰሌ እንደዚህ ተቀጣጥሏል። ዘይታችን በደንብ ጋል ሲል ይሄው አስቀምጠው ጋል ሲል ጮርናቄያችን እንጠብሳለን ማለት ነው። ተከታተሉ። ስንዴ መጠቀም የማይችሉ በጣም በቀላሉ እንደዚህ መልኩ ማዘጋጀት ይቻላል። ለጤናም ጠቃሚ ነው። ማንኛውም ሰው ቢጠቀመው ደግሞ ዱቄቱ ሁሌም ከቤታችን የማይጠፋ ስለሆነ ማለት ነው። በደንብ ማገላበጥ ግድ ነው። በሰከንድ ቶሎ መገልበጥ አለበት። ምክንያቱም ከአንድ ጎን ብቻ እንዳያር ማለት ነው።
ውረጅ